ሰላም የጎልፈርስ ቤተሰቦች የ26ቱ የዓለም ዋንጫ በጥንካሬያቸው ወደሚታወቁበት መፈተኛ ምዕራፎች ተሻግሯል። በዛሬው ዕለት ደግሞ እግር ኳስ ለምን የዓለም ቁጥር 1 ስፖርት እንደሆነ ያሳየ እስከ መጨረሻው ሰከንድ የልብ ትርታን የጨመረ አስገራሚ ጨዋታዎችን አይተናል። ስለ ውሃ ሰማያዊዎቹ ወይንም ደግሞ ሳሙራይ ብሉ ጃፓኖች የሳምባ ዳንሰኞችን ብራዚልን እስከ ገደል አፋፍ አድርሷቸው ነበረ። ነገር ግን ታሪክና የክላሲክ ስብስብ ጥረት ጨዋታውን በ96 ደቂቃ ገልብጦታል። ብራዚል 2-1 በሆነ ውጤት ጃፓንን አሸነፈች፣ ወደ ቀጣዩም ዙር አለፈች። ጨዋታው ሲጀምር ብራዚል በካርሎስ አንቸሎቲ ስር የሚታወቁባቸውን የረጋ መንፈስ ይዘው ለመግባት ቢሞክሩም የጃፓን የተደራጀና ፈጣን የፊት መስመር ጫና ወይንም ሃይ ፕሬሸር ስልታቸውን አበላሽቶታል። በተለይ በ29ኛ ደቂቃ ላይ በብራዚል የኋላ መስመር በዳኒሎና በካስሚሮ አካባቢ በመጠቀም ካይሹ ሳኖ ከሊሚት ውጭ የመታው አስገራሚ ስክሪመር ግብ ጃፓንን መሪ ያደረገች። ይቺ ግብ ለሳሙራይ ብሉስ ትልቅ እምነትን የሰጠች፣ ብራዚልን ደግሞ ያናደደችና እጅግ በጣም ያስደነገጠች ነበረች። ከረፍት መልስ ግን ሳምባዎቹ ሙሉ በሙሉ ተቀይረው መተው ነበረ። በ56ኛ ደቂቃ ጨዋታው በተጀመረ ትንሽ ደቂቃዎች መካከል ብራዚል ከግራ መስመር ያገኘችውን ግሩም ኳስ ልምድ ያለውን አማካኝ ካስሚሮ በኃይለኛ የጭንቅላት ምት አስቆጥሮ ቡድኑን ወደ ጨዋታው መለሰ። ከዚህ ግብ በኋላ ግን ሞመንተሙ ሙሉ በሙሉ ወደ ብራዚል ዞረ። ቪኒሺየስ ጁኒየር ድንቅ ብቃቱን እያሳየ የጃፓንን ተከላካዮች ቢያስጨንቅም የጃፓኑ ግብ ጠባቂ ትላንትና በጨዋታው ላይ ትልቅ አስተዋጽኦ ያደረገው ሱዙኪ ድንቅ ኳሶችን በማዳን ጨዋታውን ወደ አቻነት እንዲያመራ አድርጎት ነበረ። ጨዋታው ወደ ጭማሪ ሰዓት ወይንም ኤክስትራ ታይም ያመራል ተብሎ ሲጠበቅ ነበረ። 90 ደቂቃው ባቻ ውጤት 1-1 እየሄደ ሳለ 6 ደቂቃዎች ተጨመሩ። በተጨመሩት ደቂቃዎች ውስጥ ሊያልቅ ሲል በጣም ትንሽ ደቂቃዎች በቀሩበት ሁኔታ የአርሴናሉ ኮከብ ጋብሪኤል ማርቲኔሊ ከብሩኖ ግማሬሽ የተከላከለትን ኳስ በጥበብ ጠምዝዞ ከመረቡ ላይ አሳረፈው። ስታዲየሙ በደስታ አበደ። ብራዚል ተጨማሪ 30 ደቂቃዎችን ሳትጫወት ወደ ቀጣዩ ዙር ምዕራፍ መሻገሯን አረጋገጠች። ብራዚል ያሸነፈችው በስብስብ ጥልቀት ወይንም ስኳድ ዲፕስ እና በታላላቅ ጨዋታዎች ላይ ባላቸው የባህሪ ጥንካሬ ወይንም ደግሞ ሻምፒዮንስ ሜንታሊቲ ነው። ማርቲኔሊን የመሰለ ተጫዋች ከቤንች አስነስተ ጨዋታ መለወጥ መቻል ትልቅ እድል ነው። ሆኖም አንቸሎቲ የኋላ መስመራቸው ላይ የሚታየውን መዘናጋት ሊፈትሹት ይገባል። በብራዚል በኩል ደካማ የመከላከል አቅም እያሳዩ ነው ያሉት። በቀጣዩ ዙር ብራዚል ሊያገኙት ከሚችሉት ቡድኖች መካከል እንደ አይቮሪ ኮስት ወይም ደግሞ ኖርዌይ ካሉ ቡድኖች ጋር እንዲሁ ሊገናኙ ይችላሉ ማለት ነው። እንደ ጨዋታው ውጤት እንደዚህ አይነት ስህተቶች ደግሞ የሚደገሙ ከሆነ ብራዚልን ድጋሚ ዋጋ ሊያስከፍሏት ይችላሉ። ይህ ጨዋታ ለተጫዋቾቹ የግል ጉዞም ትልቅ ትርጉም አለው። ግብ ያስቆጠረው ካስሚሮ በዘንድሮ የውድድር ዓመት የመጨረሻ ከማንቸስተር ዩናይትድ ጋር ያለውን ኮንትራት የሚያበቃ በመሆኑ ወደ ኢንተር ሚያሚ አሜሪካ እንደሚያመራ ቢነገርም አሁንም በብሔራዊ ቡድኑ ደረጃ ያለውን የማይተካ ሚና አሳይቷል በዘንድሮ የዓለም ዋንጫ። በአንጻሩ ማርቲኔሊ በአርሴናል ካለው የተለየ ሚና በአንቸሎቲ ስር እየተሰጠው ቢሆንም ክላሱንና ክሊኒካል አጨራረሱን በተግባር አስመስክሯል። ጃፓኖች ምንም እንኳን ቢሰናበቱም በከፍተኛ ክብርና ኩራት ነው መውጣት ያለባቸው። በተለይ በያዙት የታክቲክ ዲሲፕሊን በአጻፋዊ ጥቃት ወይንም ደግሞ ካውንተር አታክ አደገኛነታቸውንና በቡድን አንድነታቸው ውስጥ ትልቅ አድናቆት ይገባቸዋል ጃፓኖች። ከጨዋታው መልስ የብራዚሉ አሰልጣኝ ካርሎስ አንቸሎቲ ጃፓኖች ነገሮችን በጣም አክብሮብን ነበረ፣ ጥሩ የተዋህዶ ቡድን አላቸው። ጨዋታው አቻ ሆኖ ወደ ጭማሪ ደቂቃ ካመራ ኔይማርን ለማስገባት ነግሬው ነበረ። ነገር ግን አቻ ከሆነን በኋላ ጨዋታው ሙሉ በሙሉ በመቆጣጠራችን ተጫዋቾችን መቀየር አልፈለኩም ነበር ሲሉ ተናግሯል አንቸሎቲ። በማታው ጨዋታ የድሉ አምራች የሆነው ጋብሪኤል ማርቲኔሊ በልቤ ያለውን ደስታ ለመግለጽ ቃላት ያጥሩኛል። ግብ እድል እንደማገኝ አስቀድሜ አውቅ ነበረ። በአርሴናል ቤት ካለኝ ሚና ጋር የተለየ ቢሆንም ከአሰልጣኝ አንቸሎቲ ጋር የተነጋገርንበት ነበረ።
ቡድኔ ማሸነፉ ታላቅ ኩራት ነው ለኔ ብሏል ገብርኤል ማርቲኔሊ። ሃጂሜ ሞሪያስ የጃፓን አሰልጣኝ ናቸው። በጨዋታው ላይ የሰጡት አስተያየት ይህንን ይመስላል። ተጫዋቾች ሜዳ ላይ ያላቸውን ሁሉ ሰጥተዋል። ደጋፊዎቻችን ቡድኑን ባሳካው ነገር ሁሉ እንደሚኮሩ ተስፋ አደርጋለሁ። ሁሉም ሰው ተጫዋቾቹን እንዲያበረታታና ላሳዩት ትግል እንዲያጨበጭብላቸው እጠይቃለሁ ሲሉ ከጨዋታው በኋላ አስተያየት ሰጥተዋል። የጃፓን ተጫዋቾች ከጨዋታው በኋላ ወደ ስታዲየሙ ደጋፊዎች በማቅናትና ይቅርታ በመጠየቃቸው ትልቅ የስፖርታዊ ጨዋነት ማሳያ ተብሎ ተወስዷል። ትላንትና ማታ ማለት ነው። የዛሬው ጨዋታ ይህንን ይመስል ነበረ። ብራዚል ወደ ሩብ ፍጻሜው ስትጓዝ፣ ጃፓን ደግሞ በክብር ተሰናብታለች። እናንተስ የጎልስቨርስ ቤተሰቦች በእናንተ እይታ የዚህ ጨዋታ ምርጥ ተጫዋች ማን ኦፍ ዘ ማች ማን ነበረ? ካስሜሮ፣ ቪኒሺየስ ወይስ ማርቲኔሊ? ብራዚልስ በዚህ የመከላከል አደረጃጀት ዋንጫውን ማንሳት ትችላለች የሚል ግምት አላችሁ? አስተያየታችሁን በኮሜንት መስጫው ላይ አጋሩን። ቪዲዮን ከወደዳችሁት ላይክ ማድረጋችሁን እንዳትረሱ። ለሰርጡ ወይንም ለቻናላችን አዲስ ከሆናችሁ ሰብስክራይብ በማድረግ የደውል ምልክቱን መጫን እንዳትረሱ። በቀጣዩ ጨዋታዎች ትንተና እስከምንገናኝ ጎልቨርስ ነበርን። አብረናችሁ የቆየነው። ሰላም ሰንብቱ።